ቀናበት ከየት ነው የመጣው? ከስቴዲየም ምን ልታረግ መጣ? ዶላር ትቀበል። ይሄ ምንድን ነው ብሩ? ብር እኮ ትክክለኛ ብር ምንድን ነው ያደረግህ? ዝልዝል ተብለህ ነው የመጣው እኮ ስንት ነው? አየሁ እንደዚህ አድርገው 100 ብር ከላይ በአምስት ብር አስተካክለው ያጥፏትና መተዋል። እችን ከላይ አድርገው ሌላ 5 ብር አድርገው ዝርዝር ስትሉ ይሄንን ነው የሚሰጣችሁ። በሞተር ይልካሉ ራሳቸው የሚያታልሉ እንዲህ ያደረጉ ነው። እኛ አሁን አንዴ ተበልተን ነው። ኧረ እባክህ ይሄንን ይበላው ነው። አዎ ይሄንን ነው። አዎ ገብቶኛል እኮ ይሄንን በጣም እና አንዴ ተበልተን ነው። እኛ ስንት ጊዜ ሰርተሃል? እንደ ጭራሽ አራ ቀበሌ ገብቶ ነው። ተናገር። ሌላ ነገር ይከተላል። ተናገር። አንተ ብር እናት አንተ ብር የፈጠረንማ እናት ተጥያለኝ። በቃ ኖርኮ ቢባ ማጠቅለሩ አንተ ብር ትጥሩላላችሁ ባለኮ ነው። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላለች። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም። አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ።